እሺ የልዑል እግዚአብሔር ሰዎች እንደምን ቆያችሁ? ገሪማ ሚዲያዎች ነን። ዛሬ በክፍል 3 የበገና ትምህርትን ይዘን መጥተናል። በክፍል 3 ባለፈው ካየነው ከክፍል 1 እና ከክፍል 2 የሚቀጥለውን የበገና ትምህርት ይዘን መጥተናል። የዛሬው የሚሆነው ክፍል 3 ላይ የበገና መዝሙር ጥናት ይሆነናል ማለት ነው። የበገና መዝሙር ጥናታችን የመጀመሪያው የበገና መዝሙር ጥናት በጌቴሴማኒ የሚለው መዝሙር ይሆናል። እሱን ቀስ እያልኩና እንዲሁም ደግሞ ሙሉ አዘማመሩን አሳያችኋለሁ። ተከታተሉኝ። ሰብስክራይብ፣ ሼር በማድረግ ይህን ቪዲዮ ያግዙ። ሙሉ መዝሙሩ በዚህ ተመሳሳይነት ይደረደራል ማለት ነው። አሁን ደግሞ ቀስ ብዬ እንዴት እንደረድራለን እኛስ እንዴት እንለማመዳለን የሚለውን ነው የማሳያችሁ። እሺ የመጀመሪያው ከዚህ ነው የሚነሳው። ቀስ እያርን በመጀመሪያ ልምምዳችን ቀስ ብለን ይህንን በቆጠራ ከተለማመድን በኋላ ደግሞ እጃችን ፈጠን ማለት በሚችልበት ሰዓት ፈጠን ብለን መደርደር እንችላለን እንዳሳየኋችሁ። እንዲሁም ደግሞ ሌሎችን ለመስራት አንዱን ከአንዱ በደንብ ጥርት እያደረግን መሄድ ይጠበቅብናል ማለት ነው። ለዛሬ የመዝሙር ጥናታችን ይህን ይመስላል። ቀጣይ ቲፖችን ወይም ደግሞ የበገና ድርደራዎችን እና ድርቦችን የተለያዩ ነገሮችን እንድሰራ የምትፈልጉ ከሆነ ኮመንት ሼር በማድረግ እና ኮመንት ሀሳብ በመስጠት እንዲሰራ የምትፈልጉትን ነገር እንሰራለን ማለት ነው።